ላይ በጣም ከባድ አጋጣሚ እኔ ነበርኩ ሆስፒታል የነበርኩትና ከባድ ነው ስሜቱ። ሆስፒታል እንደነበርኩ ፈዋድ መልካም እንድና አንድ ያክስቱ ልጅና እኔ ነበርኩ። ሙአዝም በኋላ መጣ። ከዛ በኋላ በመሀል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናውቀውም ዶክተር አግኝተን ነበር። መጀመሪያም ከቤት ሲመጣ ኦክሲጅኑ 21 ላይ ነው የመጣው። አሁን ደግሞ አልሐምዱሊላህ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጅኑ 100% ሆኗል አለን አንድ ዶክተር። እኔና ሙአዝ ጠይቀነው ነበር። ከዛ በኋላ በመሀል አሱር ለመስገድ ወጣን። አሱር ሰግደን ስንመጣ ከባድ ለአንድ ደቂቃ ያክል ነፍሱ ስንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ 4-5 ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ። ኤክስሬ አመጡ፣ ተንቀሳቃሽ ኤክስሬ ብለው አመጡ። የሳምባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። 5 ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ ያው አጋጣሚ እኔ በረንዳ ላይ እኔ ነበርኩ። ፉአድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። ሶሪ አለ ዶክተር። ውሸቱን መሰለኝና አብሶሪ ብዙ ልናድነው ሞከር፣ 6-7 ሆነን ሞከር ነው። ማሽንም አገዘው። ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩ ማለቀሰ። ህይወቱ አልፏል። እንዴት ላለ ውሸትን ነው አልኩት። ከዛ አስገባኝ። ገዋን ለብሰህ ግባ አለኝ። ማሽን የሚቆጥረውን ሀርትፒቱ የሚቆጥረውን ይኸው አለኝ። አቁሟል አለኝ። በጎን በኩል ተኝቷል፣ ጥራው፣ ትንፋሹን አዳምጠው አለኝ። ከዛ ተጋቢ መሐመድ ሰይድ ስለው አይመልስም። መሐመድ ሰይድ አልኩት፣ አይመልስም። አልተመለስም። ለሰው መናገር ከበደኝ። እኔና ያክስቱ ልጅ ፉአድ ብቻ ነው የምናውቀው። ከበደኝ። ዶክተሮቹ አለቀሱ፣ አዘኑ። መሐመድ ሰይድ በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰይድ አይናገር። 1000 ብር ቸግሮት አይናገር። 500 ብር ቸግሮት አይናገር።
ሳይናገር ሳይተነፍስ እንዲህ ነው ሳይል እንዲህ አድርጉልኝ ሳይል ተብቃቅቶ ነው የኖረው። ችግሩን ችሎ ነው የኖረው። ለማንም ምንም ብሎ አያውቅም። ለማንም አጎንብሶ አያውቅም። የአላህ ፍቃድ ሆኖ አባታችን ቢሞት ሐዘን ቢወጠንም ውስጣችንን ከፍቶት ለብቻ አልተወንም ከሜዳም አልጣለን። እናንተ ወዳጆቹን ይሄውና ሰጠን። በሕይወት እያለ ትወዱት አልነበር? ዛሬ ሞት ቢወስደው ቢደበቀን ባፈር አይከፋንም አይደል? እናንተ እያላችሁ ትዳብሱን የለ እንደሱ ናችሁ። ያስለመደን ነገር እያለ በሕይወት አይቀርብንም አይደል? ውስጣችንን አምሮት አባታችን እኮ በጣም ነው የሚወደን፣ ብዙ ነው የሚሳሳው። ዝም ብሎን አይሄድም ሳይተካ ሌላ ሰው። እኮ መሐመድ ብዙ ወዳጅ ያለው ዘመድም ጓደኛ፣ ቀብሩ ላይ ተገኝተው የሸኙት በሞላ በምን አንጀታቸው እሱ ሞተ ብለው ይሉናል እስችላ። እናንተ ሁላችሁም የአባታችን ወዳጅ እስካላችሁ ድረስ ልብስም ማንታረዝ ምግብ ማይቸግረን ቁርስ ምሳ መክሰስ። እሱ ስለሞተ ካጣንም ማስታወሽ ወዳጅነት ማለት የለም እስከ ጭራሽ። አባታችን ደግሞ እንዲህ አይነት ወዳጅ የለውም ከድሮም። ሀገር ነው የሚወደው ከኛ ብዙ ርቆም። ያ ባይሆን ኖሮማ ዛሬ ማንም አይኖር ከኛ ጎን የሚቆም። አባታችን አንዴ ባየህ የሚወደህ ብዛት ፈገግ ትል ነበር እጅጉን ተደንቀህ። ልጆቼ ምን ሆኑ ብለህ እንዳታስብ ከጎናችን አሉ ወዳጆችህ ከልብ። አላህ ይርሐመው። አላህ ጀነቱል ፊርደውስን ይወፍቀው። አመሰግናለሁ።